10ኛ ኑሃሚን መሰረት ታናሞ በተሰኘ የሳንቾ ገብሬ ዘፈን ከህዝብ ጋር የተዋወቀችው ይቺ አርቲስት በበርካታ ፊልሞችም ላይ በትወና ተሳትፋለች። እንዲሁም ለተለያዩ ድርጅቶች የብራንድ አምባሳደር በመሆንም በአጭር ጊዜ ውስጥ በርካታ ሀብትንም ልታካብት ችላለች። በተለይም በአመት 5 ሚሊዮን ብር የሚያስገኝላት የአይቴል ሞባይል ኮንትራት ተጠቃሹ ነው። እኛም ይችን በአጭር ጊዜ ውስጥ በውበቷ ብዙዎችን የማረከች ተወዳጅ አርቲስት በዝርዝራችን 10ኛ ላይ አስቀምጠናታል። 9ኛ ሉላ ገዙ 1 ሜትር ከ78 የምትረዝመውና ሚስ ወርልድ ኢትዮጵያን ጨምሮ በተደጋጋሚ በሞዴሊንግ ውድድሮች ላይ በማሸነፍ የምትታወቀው ሉላ 9ኛ ላይ ተቀምጣለች። ሞዴል፣ የቴሌቪዥን ሾው አቅራቢ፣ ተዋናይትና የማስታወቂያ ባለሙያ የሆነችው ሉላ በብዙዎች ዘንድ በውበቷ ትደነቃለች። የቆዳዋ ቀለምና የሰውነቷ አቋም ያለት ቁመትና መልክ ላይ ሲጨመር ማራኪነቷን ከፍ አድርጓል። ከውበቷን በተጨማሪ ባላት ጸባይም ቢሆን የብዙዎችን ቀልብ የምትስበዋ ይቺ ቆንጆ የሮያል ፍራሽ አምባሳደር ለመሆን በ8 ሚሊዮን ብር ከተፈራረመችው ኮንትራት በተጨማሪ ለበርካታ ድርጅቶችም አምባሳደር በመሆን አገልግላለች። እንዲሁም በማገልገል ላይም ትገኛለች። 8ኛ ቬሮኒካ አዳነ በቅርቡ መጠሪያዬ የተሰኘ የመጀመሪያ አልበሟን የለቀቀችውና ቀደም ሲልም በምትለቃቸው ነጠላ ዜማዎች ተወዳጅነትን ያተረፈችው ድምጻዊት ቬሮኒካ አዳነ በቅርቡ ቀላቲ ቢዩቲ ከተባለ የሂውማን ሄር አቅራቢ ድርጅት ጋር የብራንድ አምባሳደርነትን ስምምነት ተፈራርማለች። አጋጣሚውን ለየት የሚያደርገው ደግሞ ቬሮኒካ ገና ሳትታወቅ በፊት የመጀመሪያ ስራዋን ለመስራት በዝግጅት ላይ ያለች ለቀረጻ ጸጉር ያስፈልጋትና መግዛት የምትችልበት በቂ የገንዘብ አቅም ስላልነበራት ቀላቲ ቢዩቲዎች ነበሩ ጸጉር በነፃ ይሰጧት። ይሄው አሁን ደግሞ ከአመታት በኋላ ቬሮኒካ አዳነ በስራዋ ስኬታማ በመሆን በርካታ ገንዘቦች እየተከፈሏት የዛው ድርጅት የብራንድ አምባሳደር ለመሆን በቅታለች። 7ኛ ሰለሞን ቦጋለ ከ50 በላይ ፊልሞች ከ15 በላይ የመድረክ ቲያትሮች እንዲሁም ወደ 8 የሚጠጉ ተከታታይ የቴሌቪዥን ድራማዎች ላይ የተሳተፈው ሰለሞን በርካታ ገንዘብ ከሚከፈላቸው የሀገራችን አርቲስቶች መሃልም ቀዳሚው ነው። ለአንድ ፊልም እስከ ግማሽ ሚሊዮን ብር የሚከፈለው ሲሆን በአሁን ሰዓትም ጸደይ ባንክን ጨምሮ ለተለያዩ ድርጅቶች አምባሳደር በመሆን ጭምር በርካታ ገንዘቦችን ወደ ካዝናው ያስገባል። 6ኛ ፍናን ሂድሩ በውበቷ በብዙዎች ዘንድ ተወዳጅነትን ያተረፈችው ይቺ ተዋናይት የኪነ ጥበብ ዓለሙን ተቀላቅለው ብዙም ሳይቆዩ ስኬታማ ከሆኑ አርቲስቶች መሃል ቀዳማዊዋ ናት። ምንም እንኳን ከህዝብ ጋር በሰፊው ያስተዋወቃት ስራ የእሱ ባለው ይታየው ማሬ ማሬ የተሰኘ የሙዚቃ ቪዲዮ ቢሆንም ፍናን ግን በአጎቷ ልጅ ገፋፊነት ቀደም ብላ ማስታወቂያዎችን መስራት ጀምራ ነበር። የመጀመሪያ ክፍያዋም 480 ብር ብቻ ነበር። ነገር ግን ከዚህ በኋላ በተለያዩ ፊልሞች ላይ በመሳተፍ ስሟን ከፍ ያደረገችው ፍናን በበርካታ ገንዘቦች የተፈራረመችውን የኢንፊኒክስ አምባሳደርነትን ጨምሮ ለተለያዩ ድርጅቶች የብራንድ አምባሳደር በመሆን በአሁን ሰዓትም ሚሊዮኖችን ወደ ካዝናዋ በማስገባት ላይ ትገኛለች። በዚህም በዝርዝሩ 6ኛ ላይ ተቀምጣለች። ሩታ መንግስታብ አሁን ከፊልሙ ዓለም ብትጠፋም በተለይም በአንድ ወቅት በሰራችውና በህዝብ ዘንድ ከፍተኛ ተወዳጅነትን ባተረፈችበት የረቡኒ ፊልም ትወና ትታወቃለች። እንደ ሌሎቹ የሀገራችን እንስት አርቲስቶች ሁሉ ሩታም የተለያዩ ድርጅቶችን በብራንድ አምባሳደርነት በማገልገል ላይ ትገኛለች። በቅርቡ ኮንትራቷን ለ1 ዓመት ካራዘመችበት የሪቲ ኤሌክትሮኒክስ አምባሳደርነት በተጨማሪ በርካታ ገንዘብ የሚያስገኝላት የማለዳ ፎም እና የስ ዳይፐርም ተጠቃሾቹ ናቸው። በዚህም በአመት ከ15 ሚሊዮን የኢትዮጵያ ብር በላይ እንደምታገኝ ልናረጋግጥ ችለናል። 4ኛ ሃናን ታሪቅ እጅግ የናጠጠ ሀብት ካላቸው የሀገራችን አርቲስቶች መሃል የምትጠቀሰው ሃናን ኤስ ከተባለ የቻይና ሀገር የታሸጉ ምግብ አምራች ኩባንያ ጋር የብራንድ አምባሳደርነት ውል የተፈራረመች ሌላኛዋ አርቲስት ናት። ሃናን ከኪነ ጥበብ ስራዎቿ በተጨማሪ የተሳካላት የቢዝነስ ሰውም ጭምር ናት። የኢምፖርት ኤክስፖርት ቢዝነስ፣ የተለያዩ የቤት እቃዎች ማምረቻ ድርጅት እንዲሁም አንድ ቦሌ አካባቢ ያላት ትልቅ ኬክ ቤት ከቢዝነሶቿ መሃል ተጠቃሾቹ ናቸው። የምትኖረውም ኑሮ እጅግ ቅንጡ የሚባል ሲሆን በቅርቡ መገናኛ አካባቢ የገዛችው የ100 ሚሊዮን ብር ቤት እና የምታሽከረክራቸው እያንዳንዳቸው ከ20 ሚሊዮን ብር በላይ የሚያወጡ የ2020 እና የ2023 ቪኤት መኪኖች በጥቂቱ የሀብቷ ማሳያዎች ተደርጎ ሊጠቀሱ ይችላሉ። ሃናን ከኤስ የምግብ አምራች ጋር በተፈራረመችው ኮንትራት 10 ሚሊዮን ብር ቢከፈላትም ካላት ሀብት አንጻር ለእሷ ምንም ማለት ላይሆን ይችላል። ሆኖም አንድ 20 ሺህ ብር የሚከፈለው የባንክ ሰራተኛ 10 ሚሊዮን ብር ለማግኘት ደሞዙን ምንም ሳይነካው ለ41 ዓመታት ማጠራቀም እንዳለበት ስናስበው በጥቂት የማስታወቂያ ስራዎች ያገኘችውን ብር ትልቅነት ማወቅ እንችላለን። 3ኛ
ሰላም ተስፋዬ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ሴት አርቲስት ሲባል አእምሯችን ላይ ቀድመው ከሚመጡት ቀዳሚ ተዋንያን መሃል ሰላም ተስፋዬ አንደኛዋ ናት። ጦላይ ወታደሮች ካምፕ የተወለደችውና ያደገችበትን ሁመራን በመወከል የቁንጅናን ውድድር በመሳተፍ የአርቱን ዓለም የተቀላቀለችው ሰላም ሌላኛዋ ለበርካታ ድርጅቶች የብራንድ አምባሳደር የሆነች አርቲስት ናት። ከጉድ ቤቢ ዳይፐር እስከ ወጋገን ባንክ እንዲሁም ከኢንፊኒክስ ሞባይል ጋር የነበራትን ስምምነት በመተው በእጥፍ ለሚከፍላት ZTE ሞባይል ብራንድ አምባሳደር በመሆን በአመት ከ50 ሚሊዮን ያላነሰ ገንዘብ ወደ ካዝናዋ ታስገባለች። ሁለተኛ ዳናይት መክብብ። በጭራሽ ዝነኛ የመሆን ሐሳቡም ሆነ ፍላጎቱም ያልነበራት ዳናይት በአጋጣሚ ቃና ቴሌቪዥን በመቀላቀል በአጭር ጊዜ ውስጥ ተወዳጅነትንና ዝናን ልታካብት ችላለች። በተጨማሪም ዝነኝነታቸውን በመጠቀም በርካታ ሀብት ካፈሩ መሃል የሃሽታግ ታይሟ ዳናይት ተጠቃሽ ናት። ከሀብት ምንጮቿ መሃል ለተለያዩ ድርጅቶች አምባሳደርና የብራንድ አምባሳደር በመሆን የምታገኘው በሚሊዮን የሚቆጠር ገንዘብ ዋነኛው ነው። ዳናይት የብራንድ አምባሳደር ከሆነችላቸው ድርጅቶች መሃል እጅግ ውድ ክፍያ የሚከፍሉትን ቴክኖ ሞባይል ጨምሮ ጉርነስ የንጽህና መጠበቂያና EBS ፈርኒቸር ተጠቃሾቹ ናቸው። በአመት ወደ 100 ሚሊዮን የሚጠጋ ብርም ወደ ካዝናዋ እንደምታስገባ አንዳንድ ያልተረጋገጡ ምንጮች ይጠቅሳሉ። ውድ ቤተሰቦቻችን ምናልባትም አንድ ሰው እንዴት ለተለያዩ ድርጅቶች የብራንድ አምባሳደር መሆን ይችላል የሚል ጥያቄ ፈጥሮባቸው ይሆናል። በእርግጥ አንድ ሰው ሁለት ተመሳሳይ ምርት ለሚያመርቱ ድርጅቶች የብራንድ አምባሳደር መሆን አይችልም። ሆኖም በተለያዩ ዘርፎች ውስጥ ለተሰማሩ ድርጅቶች ግን ከመሆን የሚከለክለው ህግ የለም። ለዚህም ነው እንደነ ዳናይት መክብብ የመሳሰሉ ዝነኞች ከአንድ በላይ ለሆኑ ድርጅቶች ብራንድ አምባሳደር ሲሆኑ የምንመለከተው። አንደኛ መሰረት መብራቴ። በኪነ ጥበቡ ዓለም ለበርካታ ዓመታት የቆየችውና ባላት መልካም ስብዕና የምትወደደዋ መሰረት መብራቴ ሌላኛዋ በዝርዝሩ የተካተተች አርቲስት ናት። መሰረት የእልልታ ሪል ስቴት ብራንድ አምባሳደር በመሆን ሚሊዮኖችን ብታገኝም በዚህ ቪዲዮ ሳንገልጽ የማናልፈውና አንደኛ ላይ እንድናስቀምጥ ያስገደደን የኢትዮጵያ የልብ ህሙማን መርጃ ማዕከል አምባሳደር በመሆን የሰራችው እጅግ አስገራሚ ስራ ነው። በአንድ ወቅት አሜሪካ ድረስ ሄዳ ለማዕከሉ 124,000 የአሜሪካን ዶላር አሰባስባ ከመመለሷ በተጨማሪ በተለያዩ አጋጣሚዎች ለማዕከሉ በጎ ስራዎችን ስታደርግ ተመልክተናል። በዚህም እንደ ቻናል ለመሰረት ያለንን አክብሮት ለመግለጽ እንወዳለን።